ሰላም አዲስ ፐልስ። እኔ ሲንግል ነኝ፣ ከኋላዬ ግን ካፕሎች አሉ። ጥያቄ የተጠያየቁ ይናበባሉ። እርስ በርስ ያሳለፉትን ጊዜ እያስታወሱ ደስ የሚለውን ሚሞሪያቸውን የቀሰቀሱ ተፈላሰኩ። ሰላም እንዴት ናችሁ? ሊዛ እባላለሁ። ሶሻል ሚዲያ ኢንፍሉዌንሰር ነኝ። ማይ ኔም ኢዝ ማይክ። ስራ ላይ ያለ ሰው። ወደ ጥያቄዎቹ ከመቀራረባችን በፊት መጀመሪያ ጊዜ ስንገናኝ ስለኔ ያሰብከው እውነተኛ ስሜት ምን ነበር? ጓደኝነት፣ መልካም ጓደኝነት። ጥሩ። የመጀመሪያ ጊዜ እንዳዩት በጣም ቆንጆ ነበረች። አጋጣሚ ትውውቃችን ደስ በሚል ሁኔታ ስለነበረ መጀመሪያ በጓደኝነት ነው ለመጀመሩ ሁሉ ነገር ሀሳብ አድርጌ የተነሳሁት። ይህን ቀስ በቀስ ስንግባባ ነው ነገሮችን ለመለወጥ ያሰብነው። መልካም። በግንኙነት ውስጥ አንድ ነገር መለወጥ ብትችይ ምን ይሆን ነበር? ምንም እኔ የሚቀየር የምለው ነገር የለም። መልካም። ስለኔ አብልጣ የምትወደው ነገር ምንድን ነው? አስተሳሰብሽ። አመሰግናለሁ። አስተሳሰብ፣ ክብር፣ ከዛ አንፃር ኩል ጸባይ በሚል ያዝልኝ። ስርዓት አላት፣ ሰው አክባሪ፣ ስርዓት ያላት ሴት ነች። ያ ነገሯ በጣም ይስበኛል። አመሰግናለሁ። ኦኬ። ወንድና ሴት አሁን ጓደኛ ብቻ መሆን ይችላል? ወንድና ሴት አይችሉም። ለመጀመሪያ ጊዜ ነው በውስጥ ታዋቂነት ሊሆን ይችላል፣ ግን አይችሉም። ሞር ዲፕሊ እየተቀራረቡ ሲመጡ ሁለቱም ስሜታቸው በጣም እየጠነከረ የሚመጣው ጅስ እንደኔና እንደሚኩ መጀመሪያ ጓደኛሞች ነበርን። ከዛ የምናሳልፋቸው ጊዜዎች እኔ እና እሱ ብቻ ነው በቃ ያለነው ህይወታችን። እሱ ይቀየራል ወደ ፍቅር። በጓደኝነት 4 ወር ሊሞላን ነው። መልስ አቀራረባችን የነበረን ግንኙነት መሀል ላይ ደግሞ ሁለታችንም ምንም አይነት ሪሌሽንሺፕ አልጀመርንም። ያኔ ነው በቃ አንዳችን ለአንዳችን መሆን እንደምንችል የተረዳ ነው። ከዛ አንፃር ተወያይተን ገባንበት ይባላል። ከመገናኘታችን በፊት እኔ የምትፈልጋት አይነት ሴት ታይፕ ነበርኩ? አዎ፣ በአግባቡ። በታይፕ አንፃር ሲምስ ላይክ በሁሉም ነገሯ ስትታይ መሳብ የምትችል ሴት። ያንን ደግሞ ልታሟላ የቻለችው እሷ ብቻ ነች። አሁን ላይ ባለው ጄኔሬሽን አንፃር አውትፊት፣ የፀጉር ስታይል፣ እያንዳንዱ ነገር ብታይ ኢማጂን የማስባት አይነትን ሴት ያገኙት እሷን ነው። እያንዳንዱ የምታደርጋቸው ነገሮች ካልቸር ወጣ ያላለ ነገር ነው። ሺዝ ማይ ታይፕ። አመሰግናለሁ። ኢሞሽናል ቺቲንግ ከፊዚካል ቺቲንግ እኩል የከፋ ነው? ዘሴም ናቸው። ምክንያቱም እንዴት ነው በአይምሯችን ያልመጣ ነገር አይተገበርም። በአይምሯችን ያለን ነገር ነው የምንተገብረው። ስለዚህ ያሰበውን ነው የሚተገብረው። ዞሮ አንድ ናቸው። ምንም የሚለይ ነገር የለም። ቺቲንግ ነው፣ አይማርም። ኦኬ፣ በእሱ ሀሳብ ስማማል፣ ግን በጣም ሰፊ ልዩነት አለው። የአረዳድ ችግር ምናምን ነገር ኢትሲምስ ላይክ ማውራት ኖርማል ማውራት ሊሆን ይችላል። ማይንድ ሴታችን አንደርስታንዲንግ ሊያደርገው እንደሚችል ማለት ነው። በፍጡ ምንም የሚባል ነገር የለም። የታሰበችው ነው የምትተገበረው። እሺ፣ በግንኙነት ውስጥ ስኬት የምትለውን ነገር እንዴት ትገልጸዋለህ? ስኬት ከመደጋገፍ የሚመጣ ነገር ነው። ማንኛውም ሁለት የሆነ ነገር በተለይ በተደጋገፈ ቁጥር ነገሮችን ከፍ የማድረግ አቅሙ ሰፊ ነው። እያንዳንዱ የተሻለ ነገር የሚመጣው ከሁለት ወገን ስትደጋገፊ ነው። ያ በማንኛውም ነገር ሳታማክረኝ ምንም ነገር አላደርግም፣ ሳላማክራት ምንም አይነት ነገር አላደርግም። በመሀላችን ምንም የምንደብቀውም የሆነ እንትን የምንለው ነገር የለም። ምክንያቱም ቁም ነገር ነው የያዝነው። ቁም ነገር ስራ ነው። ሁሉም ነገር ቦታ አለው። ትደግፈኛለች ሰፖርት እና ደግሞ በተጨማሪ ማለት ነው ጀስት እንደዚህ ምንም ነገር ሳደርግ እንዳለው ነው። ምንም ነገር
እኔ በቃ ሁሉንም ነገር እሱን ሳላማክር አላረግም። ከዛ ደግሞ አማክሬው እሱ ብሎኝ ልክ ያልሆነ ነገር የለም እስካሁን ድረስ። በቃ እሱ ያለው ልክ ነው። እሱ ማለት ሁለት ምርጫ ነው የምሰጠው። ይሄ እንደዚህ ላደርግ ነበር ወይስ እንደዚህ ይሻላል ስለው እሱ የመረጠው ብቻ ልክ ሆኖ ነው የማገኘው ሁሉንም ነገር። ስላንቺ በደንብ እንዳቅልሽ የምትፈልጊው ነገር? ስለኔ ኦልሞስት ሁሉንም ታውቀዋለህ። ሌላ ምንም የለም። እንደምወደው ወቅልኝ እና ደግሞ በጣም ስኬታማ መሆን እንደምፈልግ ከአንተ ጋር ይሆናል። አሜን። አብሮ መኖር ነው ትልቁ ጎላችን። ዜን እነዛን ተከታትለው የሚመጡትን ነገሮች ደግሞ ሰክሰስፉል ከሆኑ አድርጎ ያንን ነገር መጀመር። ፋይናንሻሊ ሊሆን ይችላል። በሁሉም ነገር ፍሪደም ኖሮን ከኛም አልፈን ቤተሰቦቻችንን የምናስደስትበት አይነት ህይወት እንዲኖረን እንፈልጋለን። የተሻለ ቤት፣ የተሻለ መኪና፣ በቃ በሁሉም ነገር የተሻለ ሌክዠሪ የሚባሉ ላይፎች አሉ አይደለ? እንደዛ ነው የምፈልገው። የፍቅር አጋርህ የሰራችውን ወንጀል ኃላፊነት ወስደ 1 ዓመት ትታሰርላታለህ ወይ? ያለምንም ጥርጥር ምንም አይነት ወንጀል ቢሆን ነው። መልካም ፍቅር እስከ መቃብር ማለት ነው። ያለምንም ጥርጥር ይደረጋል። አመሰግናለሁ። አምንባለሁ። እኔም እንዴ በሚገባ ምን ጥያቄ አለው? ያለ ጥርጥር ፓርትነር ኢን ክራይም። የፍቅር አጋርህ ከአንተ ውጪ ከጓደኞቿ ጋር የምታሳልፈው ጊዜ ገደብ ሊኖረው ይገባል። በሚገባ ምንም አይነት ነገር ላይ የትኛውንም አይነት ነገር ሳታማክረኝ እንድታረግ አልፈልግም። ዘይም ሁሉም ነገር ገደብ ከሌለው መጨረሻው አዝቅጠት ነው። እውነት ነው። በተጨማሪ ደግሞ ጓደኛ የለኝም። አዎ በሚገባ። አረ ብዙ ናቸው ተቆጥሮ አያልቁም። ጅስ ግን ቤስት የሚለው አንድ ነው እንጂ ብዙ ናቸው በጓደኝነት ደረጃ። እንዴት ጓደኛ ነሽ? ስለማልፈልግ ያ እንዴት ነው ከኔ ባህሪ ጋር አብሮ ፊት የሚያደርግ ሰው እስካሁን አላገኘው። ነበሩ ግን በነበር ያው እንዴት ነው አንድ ሰው ጓደኛ ልታደርገው የምትችለው በአስተሳሰብ ከአንተ ጋር አንድ ሲሆን፣ እንዴት ነው አንተ ከምታሳየው አክቲቪቲ ጋር አብሮ ሊሄድ የሚችል መለወጥ የሚፈልግ እንደዚህ አይነት ሰው ነው እኔ የምፈልገው። ነበሩ ግን ከኔ ጋር ፊት አያደርጉም። ሰው አልፈልግም። ለመጀመሪያ ጊዜ ስንገናኝ አብረን እንሆናለን ብለሽ አስበሽ ነበር? እንዴት ነው እንሆናለን ብሎ ማሰብ ብቻ ሳይሆን ጀስት ብንሆን ብዬ ተመኝቻለሁ። ከዛ ግን ያው በመሀል እኮ የሆነ የሚያስፈሩ ነገሮች አሉ። ቢሆንስ ባይሆንስ ብዬ ሞላወለባቸው። ግን ደግሞ 50-50 ግን ደግሞ በጣም እመኝ ነበር። ከመመኘት አንፃር እንደሚሆን አቅ ነበር። እሺ ላይሰራ የሚችልበት ምክንያት አልነበረም። እውነት ለመናገር ስልክ እንዴት ነው ጓደኛሞች ሆነ አንድ ላይ ስትሆንና ራንደም የሆነ አይታሃት ተዋዳችሁ ስትገቡበት ይለያል። አሁን እኔ ሚኩ ሙሉ በሙሉ ያቀኛል፣ እኔም እሱ ሙሉ በሙሉ አውቃለሁ። እንዴት ነው ተግባብቶ መጋባት ነው የሚባለው? እንደዛ አይነት ነገርና እንደሚሆን ምንም ይሆናል ጀምሮ የሚባለው እንደሚሆን እናውቅ ነበር። ውይ በጣም ቀላል ነው። አሁን እኛ እንዴት ነው ሁሉ ነገር አይከብድም። ከመቀራረብም አንፃር ሁሉንም ነገር ሼር ከማድረግ አንፃር ስለሆነ ምንም አይነት የሆነ ኩል ስታፍ ልትጮት በምችልበት ጊዜም አይኖርም። ቁም ነገር ነው የምታስብበት። የአንዱን ሀሳብ አንዱ ስለሚያውቀው ቀጥታ ትግባባል። በግንኙነት ውስጥ የሚፈጠርን የቅናት ስሜት እንዴት ትቆጣጠረዋለህ? በግንኙነት ውስጥ እሱ ከባድ ጥያቄ ነው። ግን ነገሮችን በመረጋጋት እና በማስረዳት ነገሮችን መቅረፍ ይቻላል ብዬ አምናለሁ። ከዛ አንፃር በማስረዳትና ነገሮችን በመተው ሁሉንም ነገር ቀስ በቀስ መለወጥ ይቻላል። የሚገባ ማሚኩ ቀናት ቀኒት ይሟቅበት ጊዜ የለም። አምናታለሁ። በምንም አይነት ሁኔታ ውስጥ ብትሆን ምንም ልቀናም ሆነ ከማንም ጋር ራሴን ላወዳደር አልችልም። ተመራጩ እኔ ስለምሆን ማለት ነው።
እውነት ነው። አንቺስ? እኔ በጣም ነው ምቀና የነበረው ግን ከዛ በኋላ አሁን አልቀናም። ምክንያቱም እንዴት ነው አምኜበታለሁ። ድሮንም እኮ ሳላምንበት ቀርቻ አልነበረም፣ ግን አለ አይደለ እንዴት ነው እኔ እኮ ሁላ ማለት ነው ሶሻል ሚዲያ ላይ እባክሽን ስልኩ ምናምን ባላለሁ ያናደርግ ያኔ ቤስት ፍሬንድ ስለሆነም ሊሆን ይችላል። ከዛ አሁን ግን እራሱ ነው የቀየረኝ እንዳልቀና ምናምን ነገር መክሮ በማውራት የሚባለው ያ በማውራት እና አሁን ሙሉ በሙሉ የሆነ አይነት ልምስ ወጣለች። ለሴቶች ኦዲየንስ ነው ነው ምንም አታመጪም ልንገርሽ ብዬ ነው። በምንም ሁኔታ በጫካ ውስጥ ብቻሽን እየሄድሽ ከድብና ከወንድ የትኛውን ብታገኝ ትመርጫለሽ? ምንም መሳሪያ አልያዝኩም አለ። ኧረ ወንድ ይሻለኛል። ለምን ብትሉ ባይዘው የማርሻል አርት ተምሬያለሁ እና በዛ አልፏል። ቆልፈዋለሁ። ወንድ ችሎታዋን ስለማይሆን ራሷ የምታስደፍር አይነት ሴት አደረገች። ደርሱ ባህል እንዲ ግን በእኔ በኩል የመጣ ነገር በእርግጠኝነት ከመጋፈጥ ወደኋላ አትልም። እስከ ስንት ድረስ አለሽ ማርሻል አርት እውቀት? እስከ ጥግ ነው፣ እስከ መጨረሻው እና በዚህ አጋጣሚ መቅጠም የሚፈልግ ሰው ካለ በሰላም እንፈታዋለን። የወርቅ ሜዳሊያ ምናምን ያ እንትን ኢትዮጵያ ሻምፒዮን ተወዳዳሪ ነበርኩኝ። እሺ ያ እንደው ፍረቱ አይደለም እንደው ያ አሁን ነው እያበላ እያጠጣው ፍሮኝ ነው እንጂ እንደዛ ነበርኩ። በቤልት ደረጃ ኦልሞስት ልጨርስ አካባቢ ነው ያቆምኩት በሆነ ኬዝ ምክንያት። ብላክ ደርስሽ ነበር? ኖ ልደርስ ነበር እንጂ አልደረስኩም። አንዴ በህይወቴ እሱንም በቃ እዚህ ትክክል ደርሳብኝ። በነገራችሁ ላይ እንዴት ነው ስፖርተኛ ስትሆኑ ተደባደብ አትሆኑ፣ በቃ ዲሲፕሊን ነው የምትማሩት። ከዛ አንዷ ታሪኩን ነው መናገር ያለብኝ። ያ እሺ 9 እያለሁ ነውና ጀስት ከግል ወደ መንግስት ነበር የገባነውና እንዴት ነው የሆነ የግል ተማሪ ስትሆኑ ይሆናላ የሆነ ፈሪ ምናምን ተደርጋችሁ ነበር የምትታሰቡት። ከዛ ልጅ ሳመጣችና እንዲህ እንትን አለ አይደለ ብሮ ቢባለው ይሄ የሚደገፍበት ነገር ቦዲክስ ያ ነው ውጪ ላይ ያለው ይሄ በረንዳው ጋር ብረት አለ ብቻ ምን እንደገፍና እዛ ላይ ቆሜ ዞር በይልኝ አንዴ ላውራት አለችኝ። ልጅቷ አይቲን ጽዮን ትባላለች አብራኝ ነበረች። ከዛ አለፍኳት ዝም አልኳት። አንቺ ነው እንዴ ማናግረው ሳባ አረገችኝ። ከዛ ጀስት አላናደደኝም። እሱ ምን ታለችኝ ጀስት እናቴን የምትናገር አይነት ስድብ ተሳደበችኝ አጉል። እኔ ደግሞ በእናቴ ቀልድ አላውቅም። ከዛ ዞርኩና ተናድርኩ ተቃየርኩኝ። ስሰድ አሚን በጥፊ መታች መሰለኝ አንዴ። ከዛ አስገቡ ከዛ ራውንድ ነው በነገራችሁ ላይ እግሬን አንስቼ ነው የተማታው። ራውንድ ኪክ ነው የሚባለው በውሽ። ከዛ በቃ ፌንት በላች። ክብሮ ነው የሆንኩት። ከዛ በኋላ ፓንዳ ነው የሚባለው ሱሪ ላይ ነበር። ሪስፔክት በስሱ መንገድ ላይ ከሚያጋጥሙኝ ሰዎች አንፃር አንዳንድ ሰው አቅሙን ለማሳየት ገፍተው ያልፋሉ የሆነ ነገር ይላል። እኔ ዝም ብልም ዙራት የምትጣላ ሰዎች እኔ ነኝ አገላግዬ የምወስዳት እና በዚህ አጋጣሚ ትንሽ ተረጋጊ እሺ። እናንተም አትጋፉ። ሰው ጓደኛ የሌለሽ ከዚህ አንፃር ነው? ኧረ አይደለም ፀባይ እኮ ሞልቷል፣ ግን አለመግባባት ነው በሚለው። በግንኙነት ውስጥ የሴትና የወንድ ድርሻ ምንድን ነው? የወንድ ልጅ ድርሻ የእሷን ምቾትና የእሷን ኮንፊደንስ መጨመር ነው። ትልቁ ሚና ወንድ ልጅ ከሴት ጋር ስትሆን ምንጊዜም ቋሚ የሆነ ሰው እንዳላት ሲምስ ላይክ ጋሻ አይነት ነገር እንደዛ መሆን አለበት ብዬ አምናለሁ። ከዛ አንፃር የትኛውም ወንድ ለሚወደው ለእህቱም ሆነ ለፍቅረኛው ለእያንዳንዱ ሰው ጋሻ መሆን ሲችል ነው ያኔ ወንድ ሊሆን የሚችለው። የሴት ድርሻ ሜን ፖይንቱ እሱ ነው። ሴቷን ትልቁ ሚና ልትጫወት የምትችለው በየትኛውም አይነት አንግል
ተናዶም ሆነ ነገሮች ተበለሻሽተውበት ይምጡ አንድ አቅፋም ልታረጋጋው ትችላለች። ሜቢ ገና እሷን ሳይ ነገሮች ረስቶ እንደ ሕፃን ልጅ መሆን የሚችልበት አጋጣሚ አለ። ድርሻውን እየተወጣች ነው በአግባቡ የአንገቱን ድርሻ እየተወጣች ነው። ወንድ ልጅ ራስ ነው፣ ሴት ልጅ አንገት ናት የሚባል አባባል አለ። አይምሮ ቢያስብም አንገት ካልዞረ ግራና ቀኝ አይታይም። የእሱን ድርሻ በአግባቡ እየተወጣች ነው። እሱም እንደዛው ባባሉ በጣም አለ እኮ